ሰላም ሰላም እንዴት ናችሁ? አንድ ሆስትን ኤጀንት ለማድረግ እንዴት ልናደርግ እንችላለን የሚለውን በቪዲዮ ላሳያችሁ። አንድን ሆስት ኤጀንት ለማድረግ እዚህ ጋር ሁለቱን ዲፈረንስ ማወቅ አለብን። መጀመሪያ ኤጀንት እና ሆስት የሚባል አንድ ሰው መጀመሪያማ ኤጀንሲ ገብቶ የሌላ ሰው አይዲ ካስገባ ሆስት ነው የሚባለው፣ ተማሪ ነው የሚባለው። ከዛ በኋላ ነው ተምሮ ብቁ ሲሆን ኤጀንት የሚሆነው ማለት ነው። እና ያን የተመዘገበ ልጅ ወይም የተመዘገበች ልጅ እንዴት ከሆስት አውጥተን ኤጀንት እናደርገዋለን ነው። አንድ ሰው ደግሞ ሆስት ከተመዘገበ ከሆስት ከወጣ በኋላ ወይም ማይ ኤጀንሲ ላይ አይዲ ካስገባ በኋላ ያንን ማይ ኤጀንሲ ላይ ገብቶ ሪሙቭ ካደረገ በኋላ ወይም ከዛ ኩዊት ካለ በኋላ ነው ከወጣ በኋላ ኤጀንት የሚሆነው። በኤጀንት ሊንክ ኤጀንት መሆን የሚችለው ሁለቱንም በአንድ ጊዜ መሆን አይችልም ማለት ነው። ሁለቱንም በአንድ ጊዜ መሆን አይችልም። ሆስት ውስጥ የተመዘገበ ሰው ሳይወጣ ወደ ኤጀንት ከፍ አይልም፣ ከሆስቱ ሳይወጣ ማለት ነው። አንድ ሰው ደግሞ ቀጥታ ሆስት ሳይመዘገብ ገና እንደመጣ ኤጀንት ማድረግ ይቻላል በዛው እንድታውቁት። ስለዚህ አንድ ማይ ኤጀንሲ ውስጥ ገብቶ አይዲ ያስገባ ሰው ማይ ኤጀንሲ የሚለው ጋር እዚህ ጋር እንግባ። አሁን ይሄ አካውንት ሆስት ነው፣ የሆስት አካውንት ነው እንደምታዩት። ማይ ኤጀንሲ የሚላለው እዚህ ጋር ማይ ኤጀንሲ የሚለው ጋር እንግባ። እስኪ ማይ ኤጀንሲ የሚለው ጋር እንግባና ይሄው አሊ በሚል ስር ነው ያለው ማለት ነው። 495547 አሊ በሚል ስር በኤጀንት ስር ነው ያለው ማለት ነው። ስለዚህ ምን ያደርጋል ያ ልጅ ወደ ኤጀንት ለመሆን ወይም እቺ ልጅ ምን ማድረግ ትችላለች? ኩዊት ማለት መጀመሪያ መውጣት። ኩዊት ለማለት አፕላይ ማድረግ አለባት ማለት ነው። አፕላይ ማድረግ ሪኩዌስት መላክ ለኤጀንቷ አፕላይ ሪኩዌስት ለመላክ አንድ ጊዜ ይሄን ፕሮፋይሏን አንድ ጊዜ ይነካል። እንደዚህ አንድ ጊዜ ስትነካ እንደዚህ ኮንግራጁሌሽን የሚል ሰርቲፊኬት አለ መጀመሪያ የሰጣት። ከዛ እዚህ መጨረሻ ላይ አይ ዋንት ኩዊት ዘ ኤጀንሲ የሚል አለ እንደምታዩት። ይችን መጀመሪያ የተመዘገበ ሰው ዝም ብሎ መንካት የለበትም። ኩዊት ብሎ ከወጣ በ24 ሰዓት ውስጥ ድጋሚ ከተመዘገበ 30 ቀን ይቀጣዋል። ከሌላ ቦታም እንደዛ ብሎ ኩዊት ብሎ የመጣ ሰው ድጋሚ ሌላ ሰው ቤት የተመዘገበ ወይም እዛው ቤትም ቢሆን በ24 ሰዓት ውስጥም ቢሆን ወጥቶ ሁለተኛ የተመዘገበ ሰው ለ30 ቀን ይይዝበታል እና ኤጀንሲ እንዳይወጣ ስለሚከለክለው ከዚህ ማለት ነው። ኤጀንሲ ለመሆን ከዚህ መውጣት ግዴታ ስለሆነ፣ ስለዚህ አሁን እሷ ኤጀንት ለመሆን ስለፈለገች አፕሊኬሽን ልትልክ ነው፣ አፕላይ ልታደርግ ነው። ኩዊት ልበለው ማለት ነው። ይሄን አይ ዋንት ኩዊት የሚለውን አንድ ጊዜ ስነካው እንደዚህ ነው የሚመጣው። ዲስክሪፕሽን አለ። ይሄ ሩል ነው፣ ማንበብ ይቻላል። ይሄ ሩል ነው፣ ኤጀንሲ አፕሊኬሽን ዲስክሪፕሽን ማለት ነው። ሩል ነው፣ ይሄን ማንበብ ይቻላል። አንድ ሆስት ይሄን ሩሎች ብታረጉት ሞር የተሻለ ነው። ከዛ አፕላይ የሚለውን ይሄን መንካት። አፕላይ የሚለውን ስነካ ምን ይላል? አር ዩ ሹር ይላል። አር ዩ ሹር ዩ ዋንት ቱ ኩዊት ዚስ ኤጀንሲ፣ መውጣት ትፈልጋለህ ይላል። ኮንፊርም እለዋለሁ አንድ ጊዜ ማለት ነው። ኮንፊርም ስለው ሪኩዌስት ሴንት አለ። በቃ ኦልሬዲ ሪኩዌስት ሴንት ብሏል። እዚህ ጋር ሪኩዌስት ልኳል ልጁ። ከዚህ በኋላ መነካካት የለበትም። ባክ ብሎ ነው መውጣት ያለበት። ባክ ብላ ነው መውጣት ያለባት። ካንስል ዩር አፕሊኬሽን ካለች ይቀጣታል መልሶ። ካንስል ካደረገች ይቀጣታል። ይህን ማለት የለባትም ማለት ነው። ይህን በጭራሽ ማለት የለባትም። ይህን ካለች ምናልባት ማይ ሆስት ላይ ገብቶ ኤጀንቷ ሪሙቭ ሊያደርጋት ይችላል። ሁለተኛ አማራጭ ይህን ካንስል ብላው ከሆነ ማይ ሆስት ላይ ገብቶ ሪሙቭ አድርጎ መሞከር ይቻላል። ግን አንዳንድ ጊዜ እምቢ ስለሚል ይሄንን መንካት የለባትም። ሪኩዌስት ሴንት ብሎ ከመጣ በኋላ ባክ ብሎ ወደ ኋላ መውጣት ነው። ማንን መጠበቅ ነው? ኤጀንቷን አግሪ እስከሚላት መጠበቅ አለባት ማለት ነው። ሪኩዌስት ሴንት ብሏል። እዚህ ጋር ሪኩዌስት ሴንት ብሏል። አሁን ባክ ብላ መመለስ ነው። ኩዊቲንግ አፕሊኬሽን ዩ ሃቭ ሴንት ኩዊቲንግ ኤጀንሲ አፕሊኬሽን ኤጀንት ፕሊስ ዌይት ፎር ዘ ሪፕላይ። እንትኑን ምላሽ ጠብቅ እያለ ነው። ስለዚህ መጠበቅ ግድ ነው ማለት ነው፣ ምላሽ የኤጀንቱ። ከዛ አሁን እንዴት ከዛ አግሪ ይባላል እና ኤጀንት እንዴት ይደረጋል የሚለውን እናያለን። እንደምታዩት እዚህ ጋር ዩኬቲ አሊ ካለች አፕሊኬሽን እዚህ ጋር
አፕሊኬሽን ልካችሁ ኬቲያል ያያችሁት እንደዚህ ነው የሚመጣላችሁ ማለት ነው። እናንተ ኤጀንት የሆናችሁ ሰዎች አፕላይ ሲያደርጉ ሪኩዌስት ሲልኩ እንደዚህ ነው የሚመጣላችሁ ማለት ነው። እንደዚህ ነው የሚመጣላችሁ። እዚህ ጋር ኢሚዲየት ፕሮሰስ የሚል አለ። ኢሚዲየት ፕሮሰስ የሚለውን አንድ ጊዜ እንነካዋለን ማለት ነው። እንነካዋለን። ይህን ስንነካ ሪፊውዝ እና አግሪ የሚል አለ እንደምታዩት። ሪፊውዝ እና አግሪ። ሪፊውዝ ካላችሁት ይሄ ሰው አትወጣም ያላችሁት ነው ማለት ነው። አትወጣም አይቻልም። እናንተ ይህን ስልጣን ሰጥቷቸዋል። ባይዘወይ አይቻልም ካላችሁ አይቻልም ማለት ይቻላል። ስልጣን ሰጥቷቸዋል። ለኤጀንት ስልጣን ሰጥቷል። እዚህ ጋር አግሪ ማለት መብታችሁ ነው፣ ግን እንትን መሆን አለበት ማለትም ሰውየው ኤጀንት መሆን ብቁ ከሆነ አግሪ ማለት ይኖርባቸዋል። ሪፊውዝ ብላችሁ ማስጠበቅ የለባችሁም እንጂ ግን ስልጣኑን ሰጥቷቸዋል። ብቁ አይደለም ብላችሁ ካመናችሁ ወይም መሄድ የለበትም ብላችሁ ካመናችሁ ሪፊውዝ የማለት ስልጣን ሰጥቷቸዋል። እናንተ ሳትሆኑ ሲስተሙ ነው የሰጣችሁ ይህን ማለት ነው ስልጣኑ። ስለዚህ አግሪ ትላላችሁ ማለት ነው። አግሪ ማለት ይቻላል። ለእንትን ለማለት መውጣት አለበት። አግሪ ብላችሁ አፕሩቭ መቀበል አለባችሁ። ይህ ሰውዬ ኤጀንት ለመሆን ይህች ልጅ ኤጀንት ለመሆን ስለዚህ አግሪ። ሪፊውዝ ብትሉት እስከ 14 ቀን ለማስወጣት ይጠብቃቸዋል። ከዛ በኋላ ግን አይጠብቃችሁም። ይሄ ሪፊውዝ ብትሉት እስከ 14 ቀን ደግሞ ድጋሚ ሀሳባችሁ አጥፋችሁ አግሪ ማለት መብት አላችሁ። ሪፊውዝ ካላችሁ በኋላ ሪሊዝ የሚል አለ። ያንን ግን መንካት የለባችሁም። ሪፊውዝ ስትሉ ሪሊዝ የሚል ይመጣል። ያንን መንካት የለባችሁም። ሪፊውዝ ካላችሁ ብቻ ባክ ነው። ሪሊዝ ካላችሁ ቡጣ እያላችሁት ነው ድጋሚ ማለት ነው። ሪፊውዝ ካላችሁ በኋላ ሪሊዝ የሚል ይመጣል። ያን ጥንቃቄ አድርጉ። ስለዚህ ሪሊዝ ማድረግ የምትችሉት እስከ 14 ቀን ድረስ ሪፊውዝ ካላችሁ በኋላ ሪሊዝ ማድረግ ይቻላል፣ ድጋሚ ማስወጣት ማለት ነው። ስለዚህ አሁን አግሪ ልበልላት እና እኔ ኤጀንት ላደርጋ ስለሆነ አግሪ ልበልላት። አግሪ አር ዩ ሹር እያለ ነው። ኦኬ ኮንፊርም ልበለው ማለት ነው። ይሄው አግሪ ያለው ግንኙነት ተቋረጠ ማለት ነው። በሆስት እና በኤጀንት ያለው መካከል እዚህ ጋር ግንኙነት ተቋረጠ ማለት ነው። አግሪ ብለሃል እያለ ነው። እንደምታዩት አግሪ ብለሃል እያለ ነው። ስለዚህ ምን አደርጋለሁ? ከዚህ ወጣና አግሪ ያልኩላት ይችል ልጅ ምን ላደርግ ነው? ኤጀንት እንዴት አደርጋታለሁ? አሁን ወጣች፣ ከሆስት መውጣት እንዳለበት ብያለሁ። ወጣች። ስለዚህ ኤጀንት እንዴት ላደርጋች ትችላለሁ? ኤጀንት የሚለው ጋር እዚህ ጋር እገባለሁ። እንደምታዩት ኤጀንት የሚለው ጋር እዚህ ጋር እገባለሁ። እዚህ ጋር ስገባ እዚህ ጋር አንድ ጊዜ ክሊክ አድርጌ ስገባ እዚህ ጋር ስገባ አንድ ጊዜ ክሊክ አድርጌ እዚህ ጋር ማኔጅ የሚል አለ። እንደምታዩት ማኔጅ የሚል አለ። ማኔጅ የሚለውን ይሄን ክሊክ አደርጋለሁ ማለት ነው። አንድ ጊዜ ማኔጅ የሚለውን አንድ ጊዜ ክሊክ ሳደርግ እዚህ ጋር ማይ ሆስት የሚል አለ። እዚህ የሆስት ዝርዝሮች ናቸው። ይሄ ማይ ኤጀንሲ የሚለው ኤጀንት ያደረኳቸው ልጆች ዝርዝር ነው። እዚህ ደግሞ ሆስት አፕሊኬሽን አፕላይ ያደረጉ ሰዎች ናቸው እዚህ የመጣው። ስለዚህ እዚህ የሆስት ብዛት ወይም ልጆች የተመዘገቡ ልጆች ዝርዝር ልጆቻችንን ለማየት ከፈለግን እዚህ ጋር ነው። ኤጀንቶቻችንን ኤጀንት ያደረግናቸው ልጆች እዚህ ጋር ነው። በዛው እቅድ መንገዱን ላሳያችሁ ብዬ ነው። እዚህ ጋር አሁን ያ አንደኛው መንገድ ነው። ከሆስት ማስወጫ መንገድ ልጅቷ አፕሊኬሽን ላከች፣ እኔ አግሪ አልኩላት። ሌላ መንገድ ደግሞ አለ። ከሆስት ማስወጫ መንገድ ገና ወደ ኤጀንት ማድረጊያ መንገድ አልሄድንም። ከሆስት ማስወጫ መንገድ ሌላ መንገድ አለ። እዚህ ማይ ሆስት የሚለው ጋር ገብተን ማይ ሆስት የሚለው ጋር ስንገባና ዝርዝራቸው አለ። ያኛው እምቢ ብላችሁ ይሄን አማራጭ መጠቀም አለባችሁ። በሁለቱ አንዳንድ ጊዜ በዛኛው ያስቸግራል። በዛኛው ምናልባት አስቸግሮ ወይም ካንስል ብለው ድጋሚ 30 ቀን ጠብቂ ብሏት ከሆነ በዚህ ገብታችሁ ሪሙቭ ማድረግ ይቻላል። ካንስል ብለው አንዳንድ ጊዜ እምቢ የሚልበት ሰዓት አለ። ሪሙቭ ለማድረግ ስትፈልጉ ለምሳሌ አንዷን ይችን ከሆነ ሪሙቭ ማድረግ የምፈልገው አንድ ጊዜ ክሊክ አደርገዋለሁ። ለምሳሌ ይችን ሪሙቭ ማድረግ ብፈልግ ሪሙቭ ማለት ከሆስት አስወጣት ነው፣ ኤጀንት ላደርጋት ነው። ሁለተኛው ሜተድ ነው ብያቸው። አንደኛው አፕሊኬሽን ላከችው፣ አሁን ኦልሬዲ አግሪ ብያታለሁ፣ ኤጀንት ወደ ማድረግ የምንሄደው ግን ያን ቢላችሁ እንኳ ምናልባት ይህን አንድ ጊዜ ትነኩና ይሄንን ክሊክ ስታደርጉት እዚህ ጋር ሪሙቭ የሚላል ሪሙቭ። ስለዚህ ሪሙቭ ለማድረግ ይችን አይዲዋን ኮፒ ማድረግ አለብን። መጀመሪያ ይችን በመንካት ኮፒ ያረኩና ሪሙቭ የሚለውን ይሄንን አንድ ጊዜ ሪሙቭ ሆስት የሚለውን አንድ ጊዜ እነካለሁ። ከዛ አይዲዋን ማስገባት ነው። አይዲ ቁጥር ላስገባ። ይቺ ልጅ ምናልባት ስለቀጣት በፊት ሪሙቭ ላስላለ ኮንፊርም ልበለው ላሳያቸው። ሪሙቭ ላደርጋት ነው፣ ግን ሩሉን ማሟላት አለባት።
ልጅቱ ይቺ በአጋጣሚ ከዚህ በፊት ስለቀጣ እስኪ ቸክ ላድርገው። አየው ሆስት ዱ ኖት ሚት ዘ ሪሙቫል ሩልስ እያለ ነው። ሆስት ዱ ኖት ሪሙቫል ሩልስ። አሁን ይቺ ልጅ ስለቀጣት ነው። ያችኛው ያልቀጣት ልጅ ብትሆን ግን ኦልሬዲ ይቺ ምን ትሆናለች? ሪሙቭ ስለው እንትን ይላቸዋል ሰክሰስ እና ዝም ብሎ ጸጥ ነው የሚለው። እንደዚህ ያለ ጽሁፍ አያመጣም። ወጣች ማለት ነው ኦልሬዲ። ከዛ ሁለት አይነት አንድ በዛኛው ሁለት በዚህኛው መንገድ ከሆስት ማስወጣት ይቻላል ኤጀንት ለማድረግ። ከዛ ወደ ምን እንሄዳለን? ኤጀንት ወደ ማድረግ። ኤጀንት ለማድረግ ምንድን ነው የምንጠቀመው? ሊንክ አለ። ያንን ሊንክ የት ነው የምናገኘው? ኤጀንት የሚለው ጋር እንደዚህ እንደገባችሁ እዚህ ጋር ኢንቫይት ኤጀንት የሚላለ እንደምታዩት። ኢንቫይት ኤጀንት የሚለውን አንድ ጊዜ ክሊክ ላድርገው። ክሊክ ሳደርገው እንደምታዩት ኮፒ የሚላለ ኮፒ የሚላለ እያችሁት ነው። እዚህ ጋር ሸር ማድረግ እንደሚቻል እያችሁት ነው። ለሌሎች ልጁ መላክ ኮፒ ልበሉ አንድ ጊዜ ኮፒ ያደረኩት ይህን ኮፒ ያደረኩትን ሊንክ የት ወስደዋለሁ? ቴሌግራም ሴቭ ሜሴጅ። ለምን እንደሆነ ለሁልጊዜ ይሄ ኤጀንት ማድረጊያ ሊንኬ ነው። ሪሙቭ አደረኩኝ ኩዊት ብለው አግሪ ያልኩላቸው ወይም ሪሙቭ ማይ ሆስት ላይ ገብቼ ሪሙቭ አደረኳት ዝርዝራቸው ላይ ፈልጌ ከዛ ይሄንን ሊንክ አመጣሁ። ኢንቫይት ኤጀንት ላይ ገብቼ ሊንክ አመጣሁ። ይህን ሊንክ ሴቭ ሜሴጅ ላይ ማስቀመጥ። ሴቭ ሜሴጅ ለሁላችሁም ሊኖራችሁ ይገባል። ሴቭ ሜሴጅ ከሌላችሁ አንድ ሰው ጋር ላኩት። ከዛ እዚህ ጋር ላስቀምጠው ላሳያችሁ። ፔስት ስለው ነው ፔስት ስለው እንደዚህ ያመጣ። ይሄ ሊንክ ለሁል ጊዜ ይሆናል። ይህን ሊንክ ወይ ለልጆቹ መላክ ነው ወይ እናንተ ራሳችሁ ኦንላይን ከተገናኛችሁ ልጆቹ ጋር ምን ታደርጋላችሁ? ሪሙቭ ካደረጋችሁ ወይም ኩዊት ብለው አግሪ ካላችሁ በኋላ ይህን አንድ ጊዜ ክሊክ ማድረግ። ክሊክ ስታደርጉት እንደዚህ ያያችሁት ነው። ፖፕ አይዲ አስገቡ ይላችኋል። ፖፕ አይዲ የምታስገቡት የማንን ነው? ኤጀንት የምትሆነዋን ልጅ ፖፕ አይዲ ማስገባት። ለምሳሌ የቅድሟ ዩኬቲ አይዲዋ ስንት መሰላችሁ? አይዲዋ 43 68 05 09 ነው ስለማውቁ። ከዛ ምን ትላላችሁ? እዚህ ጋር ጌት የምትላለች እንደምታዩት የእሷን አይዲ ነው። እሺ የልጁን ኤጀንት የሚሆነውን ሰው ወይም ኤጀንት የምትሆነዋል ልጅ። ከዛ ጌት ትላላችሁ። ይችን ትነካላችሁ። ይችን ስትነኳት እዚህ ጋር ጌት ብላት እንደምታዩት እየቆጠረ ነው 60 ሰከንድ። አሁን ልኮላታል ልጅቱ ጋር ፖፕ ሜሴጅ ላይ ማለት ነው 6 ዲጂት ኮድ ልኮላታል። ያንን ኮድ እንደዚህ ታመጡና ከፖፕ ሄዳችሁ እንደዚህ ፖፕ ላይ ሄዳችሁ ሜሴጅ ላይ አንዱ ጋር ገብታችሁ አምጥታችሁ ያንን እንትን ፖፕ ላይ ሄዳችሁ ያንን ኮድ አምጥታችሁ ምን ማድረግ ነው? ማስገባት። እዚህ ጋር በ60 ሰከንድ ውስጥ ምናምን እየቆጠረ ነው ወደ ታች ሲወርድ ማስገባት። እስከ 3 ደቂቃ አካባቢ ይጠብቃል። በእርግጥ በ60 ሰከንድ ውስጥ ማስገባት 6 ዲጂት ነው። እሺ ለምሳሌ አሁን የላከልኝ ኮድ 56 45 66 ነገር ቢሆን ይሄን ካስገባ በኋላ ሰሚት ማለት ነው። ሰሚት የሚለውን ይሄን መንካት ነው። ልጅቱን ኤጀንት አሁን ማድረግ ስላልፈለኩኝ እኔ ልተው፣ ግን አሳየኋችሁ። ሰሚት ካላችሁት ሰክሰስ ብሎ ይመጣል። አለቀ። ኮንግራ ብሎ ሰክሰስ ካለ ጨረሰች፣ ኤጀንት ሆነ ወይም ኤጀንት ሆነች ማለት ነው። እንዳይረዝም በዚህ እንጨርሳለን።